እንደሱ እንዲሆን አንፈቅድላቸውም። የታሪክ ምስክር የላቸው ወይ የሃይማኖት ምስክር የላቸው፣ ሞራል እንዲኖራቸው እንኳን ሊገባቸው አይችልም። ስለዚህ በዚህ በሀገራችን ላይ ድርድር ያስፈልጋል። የኛ ኢትዮጵያዊነት ወይም ደግሞ ኦኬ እያለ ያላችሁን ሰማችሁ። ምድሪቱ የኛ ነች የነሱ አይደለችም። ምክንያቱም ሐዲሱ ምን ስለሚል ምድር የአላህና የሙሐመድ ነች ስለሚል ገና ለገና ምድር የአላህና የሙሐመድ ነች ስላለ የኛ ነች። እነሱ ሞራል ሊኖራቸው አይገባም፣ የነሱ አይደለም። በታሪክም ከሆነ ኢትዮጵያ ላይ ቀድመን የመጣ ነው እኛ ነን፣ እነሱ አይደሉም። አይገባቸውም። ቢሆን እንኳን አንፈቅድላቸውም፣ አንሰጣቸውም። ምድር የኛ ነች። ለምን? ሐዲሱ ምድር የአላህና የሙሐመድ ነች። በአላህና በሙሐመድ ካላመናችሁ ህይወታችሁም ንብረታችሁም አይጠበቅም ስለሚል ማለት ነው። እኛ እንደዛ ብለን ቢሆን ኖሮ ምን እንደሚያደርጉ ማሰብ ነው። እኛ እንደዛ ብለን ቢሆን ናገሩም እኮ እነሱ የሚያደንቁት የሚያከብሩት ትልቅ ቦታ የሚሰጡት ትልቅ ሼካቸው ነው፣ አስተማሪያቸው ነው። በመጅሊሱ እውቅና ያለው ንጽጽሩን የሚመራ ከዚህ በፊት የቀረበውም እስማኤል የሚባለው መብረቁ የሚሉትም ንጽጽር እኛ እንደጀመረ ንጽጽር ይሰራ ነበር። ቤቱን ከፍቶ ንጽጽር ላይ የነበረ ሰው ነው። አሁን ወደ ፖለቲካ ይዞሩ ውጭት ኔትወርክ ናቸው እነሱ በእያንዳንዱ ዘርፍ ላይ በዚህ ደረጃ ሲነገር እንዴት ነው ዋሃብያዎች ወጣችሁ ትክክል አይደላችሁም ሳትሉ እኛ ይሄ ስህተት ነው ብለን ስናመጣው ኦርሳን በዲፎ ሲያወጣ ለምንድን ነው የምትናገሩት? መታችሁ ፖለቲካ የምትሉት ምን አይነት ፖለቲካ ነው? ምን ማለት ነው? ይሄ በጣም የሚያሳዝን ነው። አሮን ነው ይህን ሁሉ ቢያንስ እኛ ከዓመት ያህል አቅርበናል አይደል? እንደዚህ ፕሮግራሞችን አሳይተናል። ነገር ግን እንደ ፊልም ነው አይታችሁ ያለፋችሁት አይደለም። ይሄ መሆን የለበትም። ስህተት ናችሁ። ቆም ብላችሁ አስቡ። ዋሃብያዎች ያላችሁበት ባለማወቅ ዝም ብላችሁ በፖለቲካ የምትነዱ ማለት ይሄ ኡስታዛችሁ ትናንትና መስጊድ ውስጥ ቁጭ ብሎ ቢላዋ አዘጋጁ የሌላችሁ ስንት አላችሁ ከጎረቤት የምትዋሱ ሲል ፍቅርን እያስተማረ ነው። ታዲያ አርሲ ላይ የደረሰው ይሄ አይደለም? ያሳዝናል። ቀጥል ቪኪ። ይቅርታ ቆይ የማይሰማችሁ ከሆነ ስንቶቻችሁ ናችሁ በገዝታችሁ ግን ቤታችሁ ቢላ እንኳን የሌላችሁ ነው ያለው። ቢላን የምትጠይቁት ከሌላ አካል አይደለም።